ሰላም እንዴት ናችሁ? ዛሬ የምሰራው መኮረኒ በክሬም አሰራር ነው የምሰራው። ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ልዩ የሆነ መኮረኒ በስጋ ነው የምሰራው። መኮረኒ በስጋ በክሬም ማለት ነው እና በጣም ትወዱታላችሁ። ስንያት መኮረኒ ይባላል። እና ልዩ የሆነ መኮረኒ ነው የምሰራው እና ትወዳላችሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ይኸውላችሁ ከዚህ ጋር ስጋ አለኝ፣ ዶሮ ማለት ነው። ዶሮ፣ ሽንኩርት፣ ፍርፍር ሮሚ፣ መኮረኒ ያለኝ እንደዚህ አድርጌ አዘጋጅቻለሁኝ። አሁን ቀጥታ ወደ ስራው እገባለሁ እና ማሮቼ፣ ወደጆ ፍቅሮቼ ቪዲዮውን ላይክ ሼር ሰብስክራይብ እያደረጋችሁ ገባ ገባ በሉ። ከወደዳችሁትም ሼር እያደረጋችሁ እሺ ውዶችዬ። እና እዚህ ጋር ዘይቱንና እንደዚህ አድርጌ እዚህ ጋር ያው ዶሮ ማለት ነው። ዶሮ ነው የውጭ ነው፣ የውጭ ጃዝ የሆነው የውጭ ያለ ነው እና ብዙም መብሰል አያስፈልገውም። የበሰለ ነው ዶሮ ማለት ነው። ከውጭ ተዘጋጅቶ ነው መሳል የሚመጣው እና ሲያዩት የበሰለ ነው የሚመስለው። እና በጣም ቀላል አሰራር ነው። ቪዲዮውን ላይክ አድርጉት ጋይስ፣ ላይክ እያደረጋችሁ እሺ። ቪዲዮውን ስታዩት ለእኔ ይጠቅመኛል፣ ዩቲዩብ ሼር ያደርግልኛል ማለት ነው። ላይክ አድርጋችሁ ቪዲዮውን ስትጀምሩት ዩቲዩብ ሼር ስለሚያደርግልኝ እዚህ ጋር ፍርፍር ሎሚውና ቀይ ሽንኩርት ማን ነው የምጨምረው። እንደዚህ ውሃው ከሄደ በኋላ ቀይ ሽንኩርትና ፍርፍር ሮሚ እንደዚህ አንድ ላይ አበስለዋለሁ። ቅመም እና እንትን ጨምሬያለሁ። ቅመም፣ እርድ፣ ፋብሪካ ያው የአረብ ባህራት ከሞን ምናምን ሸከል ነው እና እሱ እንደዚህ ጨምሬያለሁኝ። በደንብ አዋህደዋለሁ እንደዚህ እያማሰልኩኝ። መልኩ በጣም ነው የሚያምረው። እንደዚህ ሲያዩት ብሉኝ ብሉኝ ይላል ለመናገር። አሁን እንደዚህ የማደርገው ሰልሳ ነው የጨመርኩበት። ሰልሳችሁን ጨምራችሁ እንደዚህ በደንብ አማስሉት። ትንሽ ውሃ ጠብ አድርጌበት እንደዚህ እንዳይደርቅብኝ እንደዚህ አድርጌዋለሁ እና በጣም እንዳይደርቅ ብዙ ማለት ነው።
ይህን ይመስላል። ግሽታ ኩኪንግ ክሬም እንደዚህ አድርጌ በደንብ አዋህጄ እጁን ሳይል ትንሽ ጨው ደግሞ ለጣም ቢደረግበት በጣም አሪፍ ነው። እንትኑ ማለት ነው ካለ ቆንጆ በርበሬ የማያቀየ እንትኑ ፍልፍል አስወጥ እሱን ብጨምርበት በጣም አሪፍ ነው። እና እንደጋ ደግሞ ማይኔዝም ቆንጆ ነው። ዛሬ ብዙም አይደለም። ይሄ ጨመርኩት ፋብሪካ ነው። ፋብሪካ ለክሬሙ ጥሩ ከለር ቆንጆ ከለር እንዲሰጠኝ ፋብሪካ የተጠቀምኩትኝ። እና ደግሞ እዚህ ጋር መኮረኒን አብስዬ ሁላችሁ እንደዚህ አድርጌ ስኒያዬ ጋር የምሰራበት ላይ ማለት ነው። እንደዚህ አድርጋችሁ መኮረኒውን የምትፈልጉትን ለሁለት ታካፍሉታላችሁ ማለት ነው። ከዛ ይኸው እንደዚህ በደንብ ተመትሙትና መኮረኒውን እንትኑ ማለት ነው ዶሮ ስጋውን እንደዚህ ላዩ ላይ እናደርጋለን። መኮረኒ በክሬም አያችሁ ልዩ የሚሆን የአረብ ተወዳጅ ምግብ ነው። ታውቁታላችሁ። መኮረኒ በክሬም ቆንጆ ነው። ደስ የሚል እንትን አለው። እና ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በቅንነት በመልካምነት አይከፈልበትም። ኮሚኒቲ እንዲሆን አያችሁ። እንደዚህ አድርጌ በደንብ አዳርሻዋለሁኝ። በደንብ እስከሚበቃችሁ ድረስ እንደዚህ እንትን በሉት ማለት ነው። ቆንጆ ደስ የሚለው በተለይ ደግሞ ማለት ነው ውሃውን ባታደርቁት ትንሽ የተወሰነ መረቅ ቢኖረው በጣም አሪፍ ነው ማለት ነው። እና ስለምትከታተሉኝ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ክበሩልኝ፣ ኑሩልኝ እና በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እናንተም አበረታቱኝ። እንደዚህ አድርጌ እኔም አሪፍ ቪዲዮ ሰርቼ እንድመጣ አበረታቱኝ እላችኋለሁ ውዶችዬ። የዛሬው ስራዬ ይሄን ይመስላል። ጅብኖ ዞረላ ነው ያደረኩት። መጀመሪያ ጅብኖ ዞረላ ከክችኑ ላይ ስታረጉበት ማለት ነው ክችኑና እንትኑ በጣም ይዋሃደና በጣም ልዩ ጣዕም ይሰጣል ማለት ነው። ላይ የምናደርግበት ክሬማን ካደረግን በኋላ ከላይ የምናደርገው ለጌጥ ነው እንጂ ለሌላ ብዙም እንትኑ የለውም ማለት ነው። በይበልጥ ጣዕሙን የምናገኘው ከክሽና ከዶሮ ላይ ስናደርገው ነው ማለት ነው የሚያምረው። እና እንደዛ አድርጋችሁ ተጠቀሙት። አመሰግናለሁ። ደህና ሁኑ።